ምን ሆኖ ነው ብዬ ለመጠየቅ አልደፈርኩም። ፊቱ ላይ ከየአቅጣጫው የሚፈሰው ደም ለማየት ይዘገንናል። የተቦጫጨቀው ልብሱ ከጥቂት ደቂቃዎች በፊት ንጹህና ደህና እንደነበር ያስታውቃል። ከሁኔታው ሌቦች እጅ ወድቆ እንደሆነ ጠርጥሬ ከንፈሬን እየመጠጥኩ አሰቃቂውን ትዕይንት ላለማየት ፊቴን ወደ መለስኩ። ታክሲ ውስጥ ከፊት ለፊቴ አንድ ሁለት ወንበር ፈንጠር ብለው የተቀመጡ እናት ቦታውን ለቅሶ ቤት አስመስለውታል። እኔን እያሉ ደረታቸውን እየደቁ ያለቅሳሉ። ታክሲው ተንቀሳቅሶ ልጁን ከቦ የቆመው ሕዝብ ወደ ኋላችን እየራቀ ቢቀርም እኚህ እናት መጽናናት አልቻሉም ነበር። አጠገባቸው ያሉ ሰዎች እያጽናኗቸው ለቅሶውን ጋብ ካደረጉ በኋላ እናቱ ጉዷን አላየች ብለው ለቅሶውን እንደገና ሲጀምሩት መኪና ውስጥ ያሉ ሌሎች እናቶችም ተቀላቀሏቸው። ልጁ ላይ ከደረሰው በላይ የሴቶቹ ሁኔታ በጣም ስላስጨነቀኝ ከመዳረሻዬ ሳልደርስ ከታክሲ ወረድኩኝ። የሆነውን እያሰብኩ መንገዴን ሳዘግም ከፊት ለፊቴ ከሩቅ ከመሳለም ባለፈ ገብቼበት የማላውቀው ቤተክርስቲያን ገጥሞኝ እስቲ ልሳለም ብዬ ጥልቅ አልኩ። በየጥጋ ጥጉ ሰዎች ይሰግዳሉ። ከሥራ ቦታ ከነሱፉ የመጣ ሰራተኛ፣ ጡረተኛ እንደሆኑ የሚያስታውቁ ከወገባቸው ብቻ ጎንበስ የሚሉ አዛውንት፣ ፍጥን የሚሉ ሕፃናት፣ ወጣቶች፣ ብቻ ሁሉም አለ። መጸለይም መስገድም ተስኖኝ ጥግ ይዤ ቁጭ ብዬ ሁሉን እቃኛለሁ። ካህኑ በድምፅ ማጉያ ጸልዩ በእንተ እያሉ ህዝቡን ለመስገድ ያተጋሉ። ጸሎቱ አልቆ ግብረ ሕማማት ማንበብ ሲጀመር የቀደሟ ሴትዮ ድንገት ትዝ አሉኝ። እናቱ ጉዷን አላየች። በዚህ መሃል ምን እንዳሉ ባልሰማም ካህኑ የእመቤታችንን ስም ሲጠሩ ሰማኋቸው። ይህን ጊዜ ሴትዮዋን የሚያስንቅ እንባ ይታገለኝ ጀመር። ለወትሮው ሰው ባለበት ማልቀስ የምችል አልነበርኩም። ማርያም እኮ ግን የልጇን ጉድ አይታለች። አፈር እንዳይነካቸው እጥብ ክብክብ አድርጋ ያሳደገቻቸው እግሮቹ ሲቸነከሩ አይታለች። ገና ጨቅላ ሆኖ ከወገቡ ቀና ማለት ሳይችል ፊቷን ለመንካት ጡቷን ለመጥባት በጉጉት የዘረጋቸው እጆቹ ቀኝና ግራ ሲወጠሩ ምንም ማድረግ ተስኗት እስሩ ቆማ አልቅሳለች። መሬት አይንካ ብላ እንዳላሳደገችው መስቀል ተሸክሞ ፊቷ ድፍት ሲል ቀና እንድታደርገው አልፈቀዱላትም። በደም ጭቂት ያለ ፊቱን ስታይ በሕፃንነቱ እየኮረኮረች ስታስቦርቀው የነበረው መልክ ትዝ ይላታል። የኢየሩሳሌም ሴቶች እናቱ ጉዷን አላየችም ብለው ለማልቀስ ዕድል አላገኙም። አጠገቡ ቆማ የምታለቅሰውን ያቺን ሴት አይቶ ልቡ የማይሰበር ማን አለ? ጌታችን በመስቀል ከሚቀበለው መከራ እኩል በነፍሷ ሰይፍ አልፎ የምትማቅቅ እናቱ ሐዘን ልቡን ሳይሰብሮ ይቀራል። እናቴ በእኔ ምክንያት ስታለቅስ ልቧ ሲሰበር ከማይ ሞቴን እመርጣለሁ። ጌታችን ለእኛ ቤዛ መመኪያ መሆኑን ዘወትር ስናስብ ለድንግል ማርያም ቼቼ ብላ ያሳደገችው ሕፃኗ መሆኑን እንዘነጋለን። የጌታን መስቀል ከድንግል ማርያም አንጻር ማሰብ ብንችል ኃጢአት ለመስራት ድፍረት የምናጣ አይመስላችሁም? የመስቀሉን ፍቅር ከመዘንጋት ይሰውረን። ሲናገር ልጅሽ ታዲያ እንደምታለ